ባቄላ ስጋ እንደሚተካው ሁሉ በብራዚል ደግሞ ጃክፍሩት ይተካዋል። በኢትዮጵያ ያልተለመደ በመጠን ወፈር ያለ ፍራፍሬ ነው። በብዛት በኤዥያና በአማዞን ጫካ ውስጥ ይገኛል። ጃክፍሩት በዛፍ ላይ ከሚበቅሉ ፍሬዎች ሁሉ ትልቁ ነው። ክብረ ወሰን የሆነው ከባዱ ጃክፍሩት 70 ኪሎ ግራም የሚመዝን ነው። 60-70 ሺህ ለማን ነው? ጓደኛችሁ ከሚመዝነው በላይ ፉን አወረድክበት እኮ እንዴ! ቅስም የሚባል ነገር አለ። ይሄ ለራሱ ትልቅ ሆኖ ስታየው ባዶ እኮ ነው። በሀገራችን ባቄላ ስጋን በይዘት ሲተካ፣ በብራዚል ግን በጣዕሙ ይተካል። ከኛ የኛው ሳይሻል አይቀርም። የስጋ ጣዕም ያለው ፍራፍሬ ከሩዝ ጋር የሚበላ ጉንዳን ምን የሌለ ጉድ አለ። ዛሬ በሰው ልጅ ታሪክ ከታዩ እጅግ አስገራሚ ቦታዎች ወደ አንደኛውና ወደ ሚስጥራዊው የአማዞን ጫካ እንወስዳችኋለን። ይህንን ቪዲዮ ከመጨረሳችሁ በፊት ግን ቢያንስ 3 ነገሮች እንደሚያስገርሟችሁ 100% እርግጠኛ ነኝ። ላይክ በማድረግ ቪዲዮን ለብዙዎች እንዲደርስ አድርጉት። መልካም ቆይታ። በእናታችሁ ላይክ እስቲ ብቻ አድርጉት። ላይክ ብቻ እናንተ ላይክ ማድረግ እናንተ ያሳብራል። በአማዞን ጫካ ውስጥ ያሉ ጎሳዎች በየቀኑ የሚበሉትን ብታዩ ራሳችሁን እስክትስቱ ድረስ ደነግጡ ትችላላችሁ። በምግብ ላይ ነፍሳት ካረፉ ከነሳህኑ አውጥተን መጣል እየተለመደ ነው። ለእነሱ ግን ጉንዳን እንደ ቅመም ነው። ጉንዳኖቹን ከጉድጓዳቸው ከሰበሰቧቸው በኋላ ከሩዝ ጋር እንደ ቅመም ጣል አድርገው ይጎርሱታል። ስለ ጣዕሙ አሪፍ ነው፣ ልክ እንደ ሎሚ የሚጎመዝዝ ነው ይላሉ። ይሄ ገና የመግቢያ ሙዚቃ ነው። ወደ ቀለጠው መንደር ስናልፍ ደግሞ የተቀቀለ ኤሊንም ይመገባሉ። በልጅነታችን የምናውቃትን ያቺ ጥንቸልን በሩጫ ያሸነፈችው ምስኪናዋን ኤሊ ቀቅለው ይበራታል። በአማዞን እምብርት ውስጥ ለሚኖሩት ለነዚህ ሰዎች እያንዳንዷ ምሳ ከሆድ ጋር የሚደረግ የህይወትና የሞት ተጋድሎ ታሪክ አላት። አማዞን ሲታሰብ የእንስሳቶቹ ነገር በይደር ይቆይ የሚባል አይደለም። በርካታ 100,000 የእንስሳት ዝርያዎችን እቅፍ ድግፍ አድርጎ የያዘ ጫካ ነው። ማንም ወደ ጫካው ቢገባ ከሚያገኛቸው 10 እንስሳት 5ቱን ላያውቃቸው የሚችልበት እድል ሰፊ ነው። እንስሳትን ስትጠብቁ ግን ዛፎቹ እየተራመዱ ወደ እናንተ ቢመጡስ? እዚህ የሚገኙት የዘንባባ ዛፎች እንግዳ ሲመጣ ኖር የሚሉ ናቸው። ስንቶቻችሁ ስለሚራመድ ዛፍ ሰምታችሁ ታውቃላችሁ? በአማዞን ጫካ እምብርት ውስጥ ተራማጁ የዘንባባ ዛፍ የተባለ እጅግ አስገራሚ ቅርጽ ያለው ዛፍ ይገኛል። ለዓመታት ሰዎች ይህ ዛፍ አዳዲስ ስሮችን ወደፊት እያበቀለና አሮጌዎቹን ወደ ኋላ እየተወ በጫካው ውስጥ በዝግታ ይራመዳል ብለው ያምኑ ነበር። ከአእምሮ በላይ ነው። ነገር ግን ተመራማሪዎች ስለዚህ ዛፍ በጥናት ላይ ተመስርተው እውነተኛውን ታሪክ ሲያወጡ ነገሩ ሌላ ሆነ። ዛፉ እንደ እንስሳት በእግሩ የሚራመድ ሳይሆን እንግዳ በሆኑ ስሮቹ ግን በአማዞን ሁልጊዜም በሚቀያየረው ተፈጥሮ ውስጥ ተቋቁሞ የፀሐይ ብርሃን አግኝቶ እንዲኖር የሚረዱት ናቸው። በአማዞን ውስጥ ካላቸው አይቀር በምድር ላይ ትልልቅ ከሆኑ የአሳ ዝርያዎች አንዱ ከሆነው አራፓይማ ጋር እንተዋወቅ። ግዙፍ ፍጡር ከ3 ሜትር በላይ ሊረዝምና ከ200 ኪሎ ግራም በላይ ሊመዝን የሚችል ነው። እንደ ማንኛውም ተራ ዓሣ ሳይሆን አራፓይማ ልክ እንደ ሰው ሳምባ የሚመስል የአካል ክፍል ስላለው አየርን ይተነፍሳል። በየ10 እና 20 ደቂቃ ወደ ውሃ ወደ ላይኛው ክፍል እየወጣ አየርን ይስባል። የሰውነት ቅርፊቱ በጣም ጠንካራ ስለሆነ ስለታም ጥርስ ካላቸው የፒራንሃ ዝርያዎች ንክሻ እንኳ ሳይቀር ይከላከልለታል።
ይህ የአማዞን ግዙፍ ፍጥር ለሚሊዮን ዓመታት ተፈጥሮን ተቋቁሞ ኖሯል። ወደ አማዞን ከሄድን አይቀር ስለ ገዳይ መርዛማ እንስሳት ባናነሳ ወቀሳችሁ ይገባናል። የምናወራው ስለ አናብስትና አናብርት ከመሰላችሁ ተሳስታችኋል። መንታ እንዲህ እንደ 6 ሰዓት እባብ የ6 ሰዓት እባብ አይተጣቀል እንደዚህ ፀሐዩ ላይ በአማዞን እጅግ ዝነኛና አስፈሪ ከሆኑት ነዋሪዎች አንዱ ዋነኛው አናኮንዳ ነው። እስከ 9 ሜትር ርዝመት ሊያድግ የሚችል ግዙፍ ጠምጣሚ እባብ። ክብደታቸውና በግዝበታቸው በምድር ላይ ካሉ እባቦች ሁሉ አንደኛ ነው። አደገኛ በሆነው አካላቸው የመረጡትን ፍጡር አንቀውና ጨምቀው በመዋጥ ይታወቃሉ። አብዛኛውን ጊዜ ከሰው ልጅ ጋር መገናኘት ባይፈልጉም ስጋት ከተሰማቸው ግን ጥቃት ስለሚሰነዝሩ አቅልሎ ለተመለከታቸው ሰው ትልቅ አደጋን ያደርሳሉ። የጣታችሁን ጫፍ የሚያህል እንቁራሪትን አስቡት። ግን አንድ ንክኪው ልብ ምታችሁን ቀጥ የሚያደርግ አቅም ያለው ሌላኛው የአማዞን መርዘኛ ዳርት ፍሮግ እንቁራሪት ነው። ለክፍለ ዘመናት የአካባቢውን ሰዎች ትላልቅ እንስሳትን ለማደን ቀስታቸውን በዚህ ደቃቃ እንቁራሪት ጀርባ ላይ ይፍቁ ነበር። ከመርዛማነታቸው በስተጀርባ ያለው ምስጢር የሚመገቧቸው መርዛማ ጥቃቅን አካላት ሲሆኑ ያለ እነሱ መርዛማ ሊሆኑ አይችሉም። በዚህ ትልቅ ጫካ ውስጥ ትንሽ ሆነው ትልቅ ጉዳት ሊያስከትሉ የሚችሉ ከእባቡ በብዙ እጥፍ የተመረዙ ፍጥረታት ናቸው። ይቺ ከዓለማችን ጠንካራ ንስሮች ዋነኛዋ ስትሆን እስከ 9 ኪሎ ግራም ያህል ስትመዝን የእግሮቿ ጥንካሬ የነጻ ትግል ተወዳዳሪን ያስንቃል። ይህች ንስር የአንድ የአዋቂ እጅ የሚያህሉ ጥፍሮች አሏት። እነርሱም እስከ 5 ኢንች የሚደርሱ ሹል ጥፍሮች ናቸው። በእግሮቿ ያለ ውሃ ኃይል አጥንት ለመስበር የምትችል ስትሆን ጦጣዎችን እና የተለያዩ እንስሳትን ከዛፍ ላይ በቀጥታ ለመንጠቅ ያስችላታል። ከራሷ ክብደት ግማሽ በላይ የሚመዝን እንስሳ ተሸክማ መዞር የምትችል ሲሆን እስከ 7 ጫማ የሚደርስ የክንፍ ስፋትና ከሰው የሚልቅ ትልቅ የማየት ችሎታ አላት። በኃይለኛ እግሮቿና ጥፍሮቿ ዛሬ በምድር ላይ ካሉ አዳኝ አዕዋፋት ዋነኛዋ ሆናለች። ኢል አስደንጋጭ የወንዙ ጭራቅ ነው። 860 ቮልት የሚደርስ ኃይለኛ ኤሌክትሪክ ማመንጨት ይችላል። ፈረስን እንኳን ሊያንቀጠቅጥና ሊያደነዝዝ ይችላል። ይህንን የሚያደርገው ጥፍሮቹንና ጥርሶቹን ሳይጠቀም ነው። 80% የሚሆነው የሰውነት ክፍሉ ልዩ አቅም ልክ እንደ ባትሪ በመጠቀም ኤሌክትሪክ ኃይልን ያመነጫል። ያን ጊዜም ከውሃ ውስጥ ወጥቶ በመዝለል አዳኞቹን በመሬት ላይ በኤሌክትሪክ ያስደነግጣል። የአማዞን ውሃ ውስጥ እንደ ራዳር የሚሰሩ ምልክቶችን በመጠቀም ይንቀሳቀሳል። የአማዞን ጥቅጥቅ ደን ሙሉ በሙሉ ሊባል በሚችል መልኩ ዝናባማ ነው። ቦታዎቹ በዓመት ከ200 ቀናት በላይ ዝናብ ያገኛሉ። ሁልጊዜም እርጥብ የሆነው ልዩ የዓለም ተፈጥሮ ነው አማዞን። ተክሎችም የፀሐይ ብርሃን ለማግኘት በሌሎች ተክሎች ላይ በቀጥታ ማደጋቸው የተለመደ ነው። ከላይ ያለውን ትንሽ የብርሃን ክፍል ለማግኘት ሁሉም ይወዳደራሉና ለምለምና የሚንጠባጠብ አረንጓዴ የህይወት ቤተ መቅደስ ነው የአማዞን ጥቅጥቅ ደን። ክቡራን ተመልካዮቻችን ቪዲዮ ላይክ ስላደረጋችሁና ስለምትከታተሉ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።